አውቶማቲክ መኪና እንዴት ኢንጂኑን ማስነሳት እንችላለን? በመጀመሪያ ደረጃ እንደምታዩት አሁን እዚች ጋር እግራችን ይታያችኋል። ይሄን እዚች ጋር የፍሬኑን እንጫናለን። ከዛ እዚህ ጋር ይታያችኋል ኢንጂን ስታርት የሚለውን አንዴ እንደዚህ እንጫነዋለን። ከዛ እንደምታዩት አውቶማቲክ መኪናችን ተነስቷል ማለት ነው። እንደምታዩት በቃ አውቶማቲክ መኪናዎች በቃ እንደዚህ ናቸው። በአሁን ሰዓት ላይ ቁልፍ ቀርቷል። በአሁን ሰዓት የምታዩት ይሄ ነው በቃ ይሄ ነው። በዚህኛው ነው በቃ የምትጠቀሙት። ይሄም ደግሞ የምትጠቀሙ ለምንድን ነው? በር ለመክፈት ነው እንጂ ያው በፊት እዚህ ጋር ቁልፍ መክፈት ምናምን ቀርቷል። በቃ ይኸውና እዚህ ጋር ስናጠፋ ደግሞ እንደምታዩት እዚህ ጋር ኢንጂን ኦፍ የሚለውን እናጠፋለን ማለት ነው። እጅግ በጣም በቀላል መንገድ እና አውቶማቲክ መኪኖች እንደዚህ ናቸው ማለት ነው። አሁን ጊዜ የቅርብ ጊዜ የሚመጡት እንደዚህ ናቸው። በቃ እዚህ ጋር ፊት ለፊታቸውን ያሉት አሁን ምን እናደርጋለን? እዚህ ጋር ፍሬን እንጫናለን። ግን ፍሬን ከመጫናችን በፊት እዚህ ጋር ምንድነው ኢንጂን ስታርት የሚለውን እንጫናለን። ከዛን እንደዚህ ይሆናል። ስክሪኖቹ እያንዳንዱ በርቷል። ከዛ ምን እናደርጋለን? እዚህ ጋር ፍሬን እንደምታዩት ያው ፍሬን በቀኝ እግሬ ይዛለሁ። ከዛ እዚህ ጋር ምንድነው አንድ ይሁት 3 ሰከንድ አይፈጅም። እንደዚህ አድርጋችሁ ማስነሳት ትችላላችሁ። ላይክ እና ፎሎ ማድረጋችሁ እንዳትረሱ።